ፎኒክስ አመድ ልሳ ነፍስ የዘራች ወፍ። የዛሬ ወፋችን ዓለም አቀፍ መታወቂያና መጠሪያዋ ፊኒክስ የሚል ቢሆንም ጥንታውያን ግብጾች ባፈታሪካቸው ዓለም ሲፈጠር ቀድማ በውሃ ላይ ያረፈችና የመጀመሪያዋ ኮረብታ ላይ የወጣች ናት። ከፀሐይ አምላክ ወይም ራ ጋር ትያያዛለች። ፀሐይ በየቀኑ እንደምትጠልቅና በማግስቱ እንደምትወጣ ሁሉ የሕይወት ዑደትና የትንሣኤ ተምሳሌት ነበረች በማለት ቤኑ ሲሏት፣ ቻይናውያን ደግሞ እሷ የታየች ዕለት በሀገር ላይ ሰላምና ብልጽግና ይመጣል፣ የወንድና የሴት ይን ኤንድ ያንግ ሚዛንን እንዲሁም ከፍተኛ ግብረ ገብነትን ወይም ቨርቹ ታመለክታለች በማለት ፈንግዋንግ ይሏታል። በተለያየ ሀገር እንደየቋንቋው በተለያየ ስያሜ ይጥሯት እንጂ እስከ ዛሬ የዘለቀውና ዓለም ተስማምቶ የሚጠራባት ስሟ ግን ፊኒክስ ነው። ፊኒክስ የሚለው ስሟ ምንጭ ደግሞ ጥንታውያን ግሪኮች ናቸው። በግሪክ ፊኒክስ የሚለው ቃል ሐምራዊ ቀይ ማለት ሲሆን ይህም የእሳት ቀለምን ያመለክታል። የዚህች ወፋችን አፈታሪክ የሚመነጨውም ከእሳት ነው። ፊኒክስ በተሰጣት ዕድሜ ይበቃትን ያህል ኖራ ዕድሜ ሲጫጫናት ክንፎቿ ዝለውና እንደ ትላንቱ አድማስ አሳብራ መብረር ሲሳናት በስተመጨረሻ ነፍስ ዘርታ እንደ አዲስ ጉልበትና ኃይልን ትቀዳጅ ዘንድ ራሷን በሳት ትማግዳለች። በነበልባሉ እሳት ውስጥ ተወርውራም የዛሉ ክንፎቿን በሳት ታስበላለች። ከነ ሕይወቷ ትቃጠላለች። ትልቁ ተአምርና የስቃይ ግብ የሚጀምረው ግን ነበልባሉ ጠፍቶ እሳቱ ጋብ ሲል ነው። ወፍዬ ጭራሽ ነፍሷን አጥታ አመድ ከመሆኗ በፊት ሕይወት ልትዘራ ወደ አመድ ላለመቀየር ግብ ትገጥማለች። በመሞትና በሕይወት መካከል ትታገላለች። አመዱን በጣር አምሳ የሞትን ጸጥታ በኃይል አናውጣ ያንን መራር የአመድ ትቢያ በትና በአዲስ እስትንፋስ አዲስ ክንፍ አብቅላ ህልው ትሆናለች። ተቃጥላ አመድ ከመሆን ይልቅ በሳት ተፈትና አመድ ልሳ ትነሳለች። ሕይወትም ሆና ትበራለች። እኛም ከዚህ ትንግርት ተነስተን ለቋንቋችን ይመቸን ዘንድ ፊኒክስን አመድ ልሳ የተነሳች ወፍ ልንላት ወደናል። ምክንያቱም ደግሞ ወደ ሕይወት ለመምጣት እሳትን ማሸነፍ፣ በጽናት መጋፈጥ፣ አመድን ማራገፍና ማሸነፍን መማሪያ ሆናልናለችና። ይህ የፊኒክስ ታሪክ ለሰው ልጆች ታሪክ የአንዲት ያፈ ታሪክ ወፍ ገድል ብቻ አይደለም። የሰው ልጅም ጽናትን ስንቁ ካደረገ ወድቆ የመነሳት ከፍ ያለ አቅም ያለው መሆኑን የሚያሳየን ታሪክ እንጂ። ለዚህ ምሳሌ የሆንን ዘንድ ጥቂት ሰዋዊ አብነቶችን እናንሳ። ዋልት ዲዝኒ በወጣትነቱ የሕይወትን አቀበት ሊወጣ በአንድ የጋዜጣ ድርጅት ውስጥ ተቀጥሮ መስራት እንደጀመረ አትችልም፣ የፈጠራ ችሎታም የለህም ተብሎና ተንከላፍቶ ተባሯል። ሲኒማን ህልሙ አድርጎ የከፈተው የመጀመሪያ ስቱዲዮም ኪሳራ ላይ ጥሎት አመድ ላይ የመውደቅ ያህል ባዶ እጁን አስጨብጭቦ አስቀርቶታል። ነገር ግን ዲዝኒ ውድቀት ደጋግሞ ቢጎበኘውም ይህ የ40 ቀን ዕድሌ ነው ብሎ ቀኝ ኋላ ዙር አላለም። ይልቁንም መውደቅ የመነሳት ዋዜማ ነው በሚል ለሌላ ስኬት ተጋ። በትጋቱም ዛሬ ዓለም ቆሞ የሚያጨበጭብለትንና በስሙ የሚጠራውን ታላቁን የዋልት ዲዝኒ ማዕከል በመፍጠር 22 የኦስካር ሽልማትን ያሟጠጠ ታላቅ ዓለም አቀፍ ስም ለመሆን በቅቷል። አመድ ልሶ መነሳት ይሉሃል ይህ ነው። ወደ ሀገራችን ስንመጣም የዜማ ሊቁ ታላቁ ቅዱስ ያሬድ መውደቅን የመጨረሻ ባለማድረግ ዓለም በአድናቆት ተምሳሌት ካደረጋቸው ጠቢባን መካከል አንዱ ነው። ቅዱስ ያሬድ ገና በለጋነቱ መዝሙረ ዳዊትን ሲማር በቃሉ መያዝ ተቸግሮ መምህሩ አባ ጌዲዮን ደጋግመው ቢገርፉት ግርፋቱ አስመርሮት ጠፍቶ መንገድ ይገባል። ማይኪራም በተባለች ቦታም ደክሞት በአንዲት ዛፍ ስር አረፍ እንዳለ አንዲት ትል ወደ ዛፉ አናት ለመውጣት ስትታገል ተመለከተ። ትሏም ታግላ ከመሃል ላይ ስትደርስ ስትወድቅ፣ ደግሞ መልሳ ስትሞክር፣ እንደገናም ስትወድቅ ቆይታ በሰባተኛው ከዛፉ ጫፍ ላይ ወጥታ ፍሬውን ስትመጣ አይቶ በእጅጉ ተደነቀ። ከዚያች አይታክቴ ትል ጽናትን በመማርም እኔስ ከትሏ በምን አንሳለሁ በሚል ተነሳስቶ በትጋትና ሥራው ከሰው ጥረት በላይ ሆኖ
ሰማያዊ የሚባለውን አስደናቂ መንፈሳዊ ዜማና ዝማሬን አበረከተ። ዲዝኒም ሆነ ቅዱስ ያሬድ ያስተማሩን አንድ ታላቅ ምስጢር ነው። እሱም ውድቀት ለመነሻ የሚሆን ስንቅ እንጂ የመንገድ ሁሉ መጨረሻ ያለመሆኑን። ውድ አድማጮቼ፣ ውድቀት ውርደት አይደለም። ውድቀት ውርደት የሚሆነው መውደቅን የመጨረሻ ስናደርገው ብቻ ነው። ውድቀትን የሚያውቅና ከወደቀበት አመድ ልሶ የተነሳ ሰው መንገዱን አሳምሮ ያውቃል። ውድቀት ለትንሣኤ የሚከፈል ግብር እንጂ የፍጻሜ ተዝካር አይደለም። ቀኑ የጨለመ ሁሉም ነገር የውድቀት ዋዜማ ሲመስላችሁ አመድ ልሳችሁ ትነሱ ዘንድ የፊኒክስን ታሪክ አስታውሱ። ትንሣኤ የሚመጣው በሳት ተለብልቦ አመድ ላለመሆን ከሚደረግ ግብግብ ነው። ዛሬ አመድ የሆኑ የሚመስሉን በጽናት ሲነሱ እንቁ ይሆናሉ። ልክ እንደ ቅዱስ ያሬድ ደግሞም እንደ ዲዝኒ። ይህ የጥበብ መንገድ ነው። ውድቀትን ወደ ትንሣኤ፣ አመድን ወደ ብርሃን የምንቀይርበት ብሩህ ጎዳና። አዘጋጁ ተስፋዬ ማሞ ነኝ። ሳምንት በሌላኛዋ ትንግርተኛ ወፍ ታሪክ እንገናኛለን። ሰላም ለኢትዮጵያ፣ ሰላም ለዓለማችን ይሁን።